አሁንም ኪፍሬም ኤዲት ለማድረግ የምትጠቀሙት ግራፍ ኤዲተር ነው። እንደዛ ከሆነ ጊዜያችሁን እየገደላችሁ ክሬቲቪቲያችሁን ደግሞ እየገደባችሁ ነው። ሰላም፣ እኔ ቲራጎ ታደሰ እባላለሁ። የምትመለከቱት ደግሞ እይታ ግራፊክስ ኤንድ ሞሽን ነው። ዛሬ በሚኖረን ቆይታ እኔ ኪፍሬም ለመስራት የምጠቀምባቸው በጣም ጸዴ የሆኑ የአፍተር ኢፌክት ኤክስቴንሽኖችን አሳያችኋለሁ። አሁን ድረስ በአፍተር ኢፌክት ውስጥ ካለው ግራፍ ኤዲተር ጋር እየታገላችሁ ነው ከሆነ የምትሰሩት በጣም አድካሚ በሆነ መንገድ ነው። ዛሬ ኪፍሬም የመስራት ሂደትን እስከ ወዲያኛው የሚያስቀሩ ምርጥ 4 ኤክስቴንሽኖችን እናያለን። ከአራተኛ እንጀምራለን። በአራተኛ ደረጃ የምናገኘው አክሴል ከርቭ ነው። ይህ ኤክስቴንሽን ለእያንዳንዱ ትንሽ ነገር ትኩረት ለሚሰጡና ጥንቃቄ ለሚወስዱ ማለትም ኮንትሮል ፍሪክስ የተሰራ ነው። አክሴል ከርቭስ ለየት ያለ ጥቅም አለው። ይኸው መደበኛው አፍተር ኢፌክት የማይችለውን 3 ፖይንት ከርቭ መስራት ስለሚያስችለን ነው። ማለትም ከፖይንት ኤ ወደ ፖይንት ቢ ብቻ ሳይሆን በመሃል ላይ ተጨማሪ ኪፍሬም ሳያስፈልገን የከርቭ ቅርጹን እንድናስተካክል ይረዳናል። በተጨማሪም ትክክለኛ የቬሎሲቲ ግራፍ ያሳየናል። ከፍተኛ ጥራት ያለው ዩአይ ዲዛይን የምትሰሩ ከሆነና ፍጥነቱ በሂሳብ ስሌት ትክክለኛ እንዲሆን የምትፈልጉ ከሆነ ይህ ምርጡ ኤክስቴንሽን ነው። በሶስተኛ ደረጃ በፕለጊን ፕሌይ የተሰራው ከርቭስ የተሰኘው ኤክስቴንሽን ነው። አሁን ከሂሳብ ስሌት ወደ ማጂክ እንሸጋገራለን። አኒሜሽናችሁ ህይወት ያለው እንዲመስል ክብደትና ግራቪቲ እንዲኖረው ከፈለጋችሁ፣ ነገር ግን ውስብስብ የሆነ ኤክስፕሬሽን መጻፍ ካልፈለጋችሁ ይህ ኤክስቴንሽን ለእናንተ ነው። የዚህ ኤክስቴንሽን ልዩ ብቃት ኢላስቲክ ሞድ እና ባውንስ ሞድ ናቸው። አብዛኛውን ጊዜ ትክክለኛ የሚመስል የኳስ አኒሜሽን ማለትም ባውንስ ለመስራት ብዙ ጊዜ ይፈጃል። በዚህ ኤክስቴንሽን ግን ስላይደሩን በመጎተት ብቻ ራሱ ኪፍሬሞቹን እንዲጽፍ ማድረግ እንችላለን። ሁለተኛ ደረጃን የያዘው ሞሽን 4 ኤክስቴንሽን ነው። ይህ በሁለገብነቱ አቻ የማይገኝለት ኤክስቴንሽን ነው። የከርቭ ኤዲተር ብቻ አይደለም፣ ልክ እንደ ስዊዝ ናይፍ ነው። ማለትም ሁለገብ ነው። ኢዚንግ ስላይደሩ በጣም ስሙዝ ናቸው። ነገር ግን ዋና ኃይሉ ያለው በቱሎቹ ላይ ነው። ማለትም ልክ እንደ ኤክሳይት፣ ኦቨርሹት እና የመሳሰሉ የተለያዩ ቱሎች ናቸው። እነዚህ ቱሎች ለአኒሜሽናችሁ ያን ፕሮፌሽናል የሆነ እንቅስቃሴ በቀላሉ ይሰጡታል። በተጨማሪም የአንከር ፖይንት ማስተካከያና የቀለም መምረጫ አብሮት አለ። በስክሪናችሁ ላይ በአንድ ፓናል ብቻ የሚያበቃ ቦታ ካላችሁ ሞሽን 4 የግድ ያስፈልጋችኋል። እናም በመጨረሻም አንደኛ ደረጃ ላይ ተቀመጠው እና ሁሉም ሊኖረው የሚገባው ፍሎው የተሰኘው ኤክስቴንሽን ነው። ይህ ኤክስቴንሽን በሁሉም ፕሮፌሽናል ሞሽን ግራፊክስ ዲዛይነሮችና አኒሜተሮች ስክሪን ላይ የሚታይበት ምክንያት አለው። ምክንያቱም ውስብስብ ነገሮችን በማስወገድ የእንቅስቃሴ አይነቶችን በቪዥዋል ላይብረሪ በማስቀመጥ በቀላሉ እንድንጠቀም ይረዳናል። እያንዳንዱን የግራፍ እጀታ ወይም ሃንድለር መጎተት አይጠበቅባችሁም። የምትፈልጉትን እንቅስቃሴ ምስል ትመርጣላችሁ፣ ክሊክ ታደርጋላችሁ፣ አለቀ። እንዲሁም ደግሞ የራሳችሁን ፕሪሴት በማዘጋጀት ለብዙ ሌየሮች በአንድ ጊዜ መጠቀም ትችላላችሁ። የ20 ደቂቃ የግራፍ ኤዲቲንግ ራስ ምታት ወደ 5 ሰከንድ ስራ ይቀይርላችኋል። በዚህም ምክንያት ለግራፍ ኤዲቲንግ ፍሎው በጣም ምርጡ ኤክስቴንሽን ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እነዚህን ኤክስቴንሽኖች የምትፈልጉ ከሆነ እዚህ ቪዲዮ ዲስክሪፕሽን ስር በመግባት የቴሌግራም ሊንክ አስቀምጫለሁ። እይታ ግራፊክስ ኤንድ ሞሽን የሚል የቴሌግራም ቻናል አለ። እዛ ቻናል ውስጥ በመግባት ማግኘት ትችላላችሁ። ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ኮመንት ስር በመግባት አበረታቱኝ። ሐሳባችሁን፣ አስተያየታችሁን ጻፉልኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።